ስምትለኝ ቦታ መስቀለኛው መንገድ ክሮስሮድስ ይሄ ለማህበረሰባችን በእኛ ጄነሬሽን ትልቅ ዲሳይድ የምናደርግበት ታይም ላይ ደርሰናል። ሂውጅ ዲሲዥን ባይ ዘ ዌይ ሊያሾ እና ጆርዲ ማለት እንደ ግለሰብ ማንነታቸውን ተውና እንደ አይዲዮሎጂ ብናያቸው ሊያሾ የኢትዮጵያ ሴት የድሮ ጆርዲ ደግሞ አዲሷ ኢትዮጵያዊነት አለማወቅ፣ ኢትዮጵያዊነት አለመማር፣ ኢትዮጵያዊነት አፋርነት የሚመስላት ነች። ሊያሾ ሴቶች ሲበደሉ ባሏ ሲደበድባት እና ላትደበደቢ ነው ሂጂ የምትለዋ እናት ነች። ጆርዲ ደግሞ ማለት ጭራሽ ወንድ አያስፈልግሽም ብላ የአዲሱ ጄነሬሽን ሜንታሊቲ ያላት እናት ነች። በጣም የተራራቁ ሰዎች ናቸው። እኛ እንደ ማህበረሰብ የሚያስፈልግን መሀል ላይ ያለችው ነች። ያ ማለት ምንድነው? ሴቷም እንዳትበደል እንደ ጆርዲም ደግሞ ኤክስትሪም ሳይሆን ተግባብቶ መኖር የሚችል ኮላቦሬት አድርገ አንድ ላይ ሰርተህ መኖር የምንችለው ሰዎች ነው የምንፈልገው እንደ ማህበረሰብ። ለዚህ ነው አሁን እኛ ትልቁ ችግራችን ምንድነው? እኛ እንደ ማህበረሰብ ደጋግሜ የምናገረው አንድ ሰው ከተመቻችሁ ደጋረገ እሰይ ምናምን እያልን ነው ጥፋት እያበረታታን የሆነ የጠቀምን እየመሰለን እየጎዳን አንድ ሰው እንዳያድግ እንዳይቀየር እያደረግን እየደገፍን መስሎን ሰውን እንጭጭ እያደረግን ነው የምንሄደው። የተሸነፍን ይመስለናል። አንድ ሰው በፖዚቲቭ መንገድ ክሪቲሳይዝ ስናደርግ ሊያሾና ጆርዲ ሁለት ኤክስትሪም ናቸው። ሁለት ኤክስትሪም ሚድል ግራውንድ የለም። በጣም የተራራቁ ሰዎች ናቸው። አሁን እዚህ ጋር ምንድነው ያጋጫቸው? እንበል ሊያሾ እንግዲህ ኢትዮጵያ ውስጥ የሆነ ስራ ተቀጥራችሁ ከሆነ ወይ ደግሞ ፋሚሊ አጎት አክስት ተለቅ ያለ ሰው ምናምን ካለ እናንተ ቤት ማለት እነሱ የሚያውቁትን ነገር እኔ በለጠ አውቃለሁ ስትል ይናዳሉ። የሆነ ነገር በአዲስ ቴክኖሎጂ ሊቀይር ስትል ይናዳሉ። they want what they know። ጆርዲ ዲስማንትል አድርገዋለሁ to the extreme። ሊያሾ ደግሞ ማለት በዘመን የኖርንበት ነው። ምን አባሽ ነው ዲስማንትል የምታደርጊው ነው። ግን ሁለቱ እንዴት ተገናኙ? ሁለቱ የተገናኙት በምንድን ነው? ጸቡ የመጣው በምንድን ነው? የመጣው እንዴት ነው? ጆርዲ ቤት ተወራ፣ ኮላቦሬት አድርገን ተቀናጅተን ላፕቶፕ አለኝ ታብሌት አለኝ ላፕቶፕ አለኝ ታብሌት አለኝ የሚሉት ነገር አለ። ላፕቶፕ አለኝ ታብሌት አለኝ ላፕቶፕ አለኝ ታብሌት አለኝ ተቀናጅተን አንድ ላይ አድርገን ባይ ዘ ዌይ ፌሚኒስት ኦርጋናይዜሽን የማይከራዩት አዳራሽ የለም ለስብሰባ። በፕሮጀክተር ምናምን ያወራሉ። ግን የሚያወሩት ደስ የምትሽት ነው። በዚህ ምሽት ነው የሚወራው። የማይወጣ ብር የለም። በፕሮጀክተር ወልቂጤ ውስጥ እንደዚህ ሆነ፣ አሰላ ውስጥ እንደዚህ ሆነ። በዚህ ምሽት ሶሉሽኑ ምንድነው? ከማህበረሰብ ጋር እንዴት ነው የሚሰራው? ኮላቦሬት አድርገን እንዴት ነው የምንሰራው? ወንዶቹን እንዴት ነው የምናሰለጥነው? ትምህርት ቤት ኮሪኩለም ውስጥ እንዴት ነው የሚገባው ይሄ ነገር? ህግ እንዴት ነው የሚቀየረው? ሴቶች እንዴት ነው የሚረዱት የሚለው ማስተማር አለባቸው። ሞቲቬት ማድረግ አለባቸው። ግን እነ ጆርዲ ደርሶ ኤክስትሪም እኛ ብቻችን እናደርገዋለን፣ ወንድ እርዳታ አንፈልግም ይላሉ። የሽማግሌው ምናምን የቄዙ ምናምን ባህል ወጉ ምናምን it's not for us, we'll do it alone። ራዲካል ፌሚኒዝም ይላሉ።
ኤኒቲንግ የትኛውም አይዲዮሎጂ ከፊት ለፊቱ ራዲካል የሚል ስም ካለው በቃ ሃርድ ነው፣ ጭፉን ናቸው። ከዛ ደግሞ ራዲካል ሊያሸዋለች። አሁን እዚህ ጋር በደንብ አዳምጡኝ። ሊያሾ በምን ተሸወደች ነው? ጆሪ ተሸወድኩኝ ብላለች የሆነ ፓርታ፣ እሱን ይዝላታል። ግን ሊያሾ ራሷ በምን ተሸውዳለች ነው?